kwaherini. ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ጤና ይስጥልኝ አድማጮች እንደምናመሻችሁ። ቦን ከተማ ከሚገኘው ዶይቼ ቬለ ዲደብሊው የቀጥታው ስቱዲዮ ከረቡዕ ነሐሴ 1 ቀን 2011 ዓ.ም ስርጭታችን ጋር ሸዋ እየለገሰ ነኝ። ለአንድ ሰዓት አብረን እንቆይ። በኢትዮጵያ የሚታየው ቀውስ መፍትሄ እንዲያገኝ የብሔር ጡዘት መወገድ እንዳለበት ተነገረ። ዘገባ ደርሶናል። የሐሰተኛ ምስክርነት ችግር በአማራ ክልል በተለያዩ ክሶች በሌለበት 40 ዓመት የተፈረደበት ወንጀለኛ መያዙን የቃሊቲ ከፍተኛ ጥበቃ ማረሚያ ቤት ኃላፊ ማመልከታቸው፣ እንዲሁም የተጠናቀቀው ሁለተኛው ዓለም አቀፍ የትግራይ ዲያስፖራ ፌስቲቫልን የሚመለከቱ ዘገባዎች የዓለም ዜናውን በሚከተለው የዜና መጽሔት ተካተዋል። ከዕለተ ረቡዕ ሳምንታዊ ዝግጅቶች ቀዳሚው ከኢኮኖሚው ዓለም ከዚህ ቀደም የቀረበ መሰናዶ በድጋሚ ያስደምጣል። ሳይንስና ቴክኖሎጂ ደግሞ የአማራ ክልል የግብርና ምርምር ተቋም በምርምር አሻሽሎ በብሔራዊ ዘር አጸዳቂ ኮሚቴ ስላጸደቃቸው የሰብል ዝርያዎች የሚያስቃኝ ጥንቅር ይዟል። ሁሉንም ለመከታተል በራዲዮ በ13780 ኪሎ ሄርዝ 22 ሜትር ባንድ እና በ11995 ኪሎ ሄርዝ 25 ሜትር ባንድ በሳተላይት ደግሞ በአረብ ሳት በበድር 4 በ11996 ሜጋ ሄርዝ DWA2 26 ዲግሪ ኢስት ሆሪዞንታል እንዲሁም በናይል ሳት 201.7 ዲግሪ ዌስት ቨርቲካል በ11976 ሜጋ ሄርዝ DWA2 ላይ ፈልጉን። በኢንተርኔትም ከድረገጻችን ወይም ዲደብሊው አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌትም እንገኛለን። ዲደብሊው አምሃሪክ የፌስቡክ አድራሻችንም ነው። የቀጥታ ስርጭታችን በዚሁ ሰዓት ይተላለፋል። አዲስ አበባ ላይ በኢትዮ ኤፍኤም 107.8 አሁን ስርጭታችን በቀጥታ ይደመጣል። ስርጭታችን እንዳበቃ ደግሞ በቴሌግራም እንዲሁም በሳውንድ ክላውድ እናጋራችኋለን። በዚያም ተከታተሉን። አድማጮች አብራችሁን እንድትቆዩ የአክብሮት ግብዣችንን በማስቀደም ወደ ዓለም ዜናው ነው የሚወስዳችሁ። ሸቴ በቀለ ዝግጅቱን አጠናቋል። መልካም ቆይታ። የዲደብሊው ዜና። በመጀመሪያም ዋና ዜና። ኢትዮጵያ በጠቅላይ ሚኒስትሩ የሚመራና የሥራ ፈጠራን የሚያስተባብር ብሔራዊ ኮሚቴ አቋቋመች። ብሔራዊ ኮሚቴው ዘላቂ የሥራ ዕድሎች የመፍጠር ጥረትን የማረጋገጥ ኃላፊነት ተጥሎበታል። ሳውዲ መራሹ ግብረ ኃይል በሰንዓ የሚገኘውን አውሮፕላን ማረፊያ በመዝጋቱ በሺዎች የሚቆጠሩ የመናውያን የሚያስፈልጋቸውን ሕክምና ወደ ሌሎች ሀገሮች ተጉዘው እንዳያገኙ አድርጓል ሲሉ ሁለት የግብረሰናይ ድርጅቶች ወቀሱ። ፈንጂ በጫነ የአጥፍቶ ጠፊ ተሽከርካሪ በአፍጋኒስታን ዋና ከተማ ካቡል በሚገኝ አንድ ፖሊስ ጣቢያ ላይ በተፈጸመ ጥቃት 14 ሰዎች ተገደሉ። በዓመቱ በአፍጋኒስታን ከተፈጸሙ ሁሉ የከፋ በተባለው በዚህ ጥቃት 145 ሰዎች ቆስለዋል። ህንድ የካሽሚር ግዛት የነበራትን ልዩ አስተዳደራዊ ስልጣን ከገፈፈች በኋላ ከፓኪስታን ያላት ግንኙነት እየሻከረ ነው። በካሽሚር ነዋሪዎችና የጸጥታ አስከባሪዎች ተጋጭተዋል። ጉዳዩ ኑክሌር በታጠቁ ጎረቤታቦች መካከል ግጭት እንዳይቀሰቀስ አስግቷል። አሜሪካ መካከለኛ ርቀት ተወንጫፊ ሚሳኤል በእስያ ፓሲፊክ ቀጠና ከማጥመድ እንድትቆጠብ ቻይና አስጠነቀቀች። ዜናው በዝርዝር። ኢትዮጵያ በጠቅላይ ሚኒስትሩ የሚመራና የሥራ ፈጠራን የሚያስተባብር ብሔራዊ ኮሚቴ አቋቋመች። ብሔራዊ ኮሚቴው ዘላቂ የሥራ ዕድሎች የመፍጠር ጥረትን የማረጋገጥ ኃላፊነት እንደተጣለበት የጠቅላይ ሚኒስትር ጽሕፈት ቤት ያሰራጨው መረጃ ይጠቁማል። ምክትል ጠቅላይ ሚኒስትሩን ጨምሮ የ9 ክልሎች ርዕሰ መስተዳድሮች፣ የአዲስ አበባና የድሬዳዋ ከተሞች ከንቲቦች እንደዚሁም 10 ሚኒስቴር መስሪያ ቤቶች አባላት ናቸው። የኢትዮጵያ መንግስት መረጃ እንደሚጠቁመው በየዓመቱ ከ2 እስከ 3 ሚሊዮን የሰው ኃይል ወደ ሥራ ፈላጊው ገበያ ይቀላቀላል። ጠቅላይ ሚኒስትር አብይ አህመድ ባለፈው ወር ኢኮኖሚው እስካሁን በዓመት የሚፈጥረው የሥራ ዕድል ከ1 ሚሊዮን እምብዛም አይዘልም ሲሉ ለሕዝብ ተወካዮች ምክር ቤት ተናግረው ነበር። ጠቅላይ ሚኒስትሩ ስልጣን ከያዙ ወዲህ ይህንኑ ችግር ለመፍታት የሥራ ኮሚሽን ተቋቁሞ ወደ ሥራ ገብቷል። የኢትዮጵያ መንግስት እስከ 2012 ዓ.ም መጨረሻ ድረስ ለ3 ሚሊዮን ዜጎች በአገር ውስጥና ከአገር ውጭ የሥራ ዕድል ለመፍጠር አቅዷል። በዚህ ዓመት ግን የአገሪቱ ኢኮኖሚ የሥራ ዕድል የፈጠረው ለ1.4 ሚሊዮን ዜጎች ብቻ ነበር።
120 አፍሪካውያን ስደተኞች የጫነ የስፔን የግብረሰናይ ድርጅት መርከብ በአውሮፓ ወደቦች መቆም ተከልክሎ ባህር ላይ 6ኛ ቀኑን አስቆጠረ። መርከቡን በባለቤትነት የሚያስተዳድረው ፕሮአክቲቫ ኦፕን አርምስ የተባለ የስፔን የግብረሰናይ ድርጅት አፍሪካውያኑን ስደተኞች ከባህር የታደገው ባለፈው ሐሙስና አርብ መሆኑን አስታውቋል። ድርጅቱ እንዳለው ስደተኞቹ በሊቢያ የገጠማቸውን መጎሳቆል የሚያሳዩ ምልክቶች በአካላቸው ላይ ይታያል። የጣሊያን የባህር በር ጠባቂዎች በመርከቡ ላይ ከነበሩ ስደተኞች ባለፈው ቅዳሜ 2 ነፍሰ ጡሮች እንዲወርዱ መፍቀዳቸውን የግብረሰናይ ድርጅቱ አስታውቋል። የመርከቡ ካፒቴን ማርክ ሬግ ለስደተኞቹ ባስተላለፉት መልእክት የጉዟቸው ማብቂያ መቼ እንደሚሆን በእርግጠኝነት የሚያውቁት ነገር የለም። ጉዟችን መቼ አልቆ ከመርከቡ እንደምንወርድ የማውቀው ነገር የለም። ምናልባት ነገ፣ ከነገ ወዲያ አሊያም ከ5 ቀናት በኋላ ሊሆን ይችላል። ነገር ግን ጠንካራ መሆን አለብን። የገባንበትን በአሸናፊነት ለመወጣት ጠንካራ መሆን አለብን። ነገር ግን አውሮፓ እንደርሳለን። መርከቡ በአሁኑ ወቅት በጣሊያኗ ላምፔዱሳ ደሴትና በማልታ መካከል በሚገኝ ዓለም አቀፍ የውሃ አካል ላይ እየተንሳፈፈ ይገኛል። ማልታም ሆነች ጣሊያን መርከቡ በወደባቸው እንዲቆም ፈቃደኛ አልሆኑም። ባለፈው ሰኞ የጣሊያን ምክር ቤት ፈቃድ ሳይሰጣቸው በአገሪቱ ወደቦች የሚቆሙ መርከቦች ከ1 ሚሊዮን ዩሮ በላይ የሚቀጣ ሕግ አጽድቋል። ሳውዲ መራሹ ግብረ ኃይል በሰንዓ የሚገኝ አውሮፕላን ማረፊያ በመዝጋቱ በሺዎች የሚቆጠሩ የመናውያን የሚያስፈልጋቸውን ሕክምና ወደ ሌሎች ሀገሮች ተጉዘው እንዳያገኙ አድርጓል ሲሉ 2 የግብረሰናይ ድርጅቶች ወቀሱ። የኖርዌይ የስደተኞች መርጃ ምክር ቤትና ኬር የተባለው ዓለም አቀፍ የግብረሰናይ ድርጅት በጥምረት ባወጡት መግለጫ አውሮፕላን ማረፊያው ለ3 ዓመታት መዘጋቱ በበርካታ የየመን ህሙማን ላይ የሞት ፍርድ የመፍረድ ያክል ነው ብለዋል። ተቋማቱ የየመን ተቀናቃኝ ኃይሎች አውሮፕላን ማረፊያውን መልሰው ለመክፈት በመስማማት የአገሪቱ ዜጎች የተጫነባቸውን መከራ እንዲያቀሉ ጥሪ አቅርበዋል። የአብድረቦ መንሱር ሃዲን መንግስት የሚደግፈው ሳውዲ መራሹ ግብረ ኃይል በሁቲዎች ቁጥጥር ስር ለሚገኙ አካባቢዎች ሸቀጥ የሚቀርብባቸውን ወደቦች ጭምር ዘግቷል። የኖርዌይ የስደተኞች መርጃ ምክር ቤት የየመን ቢሮ ኃላፊ መሐመድ አብዲ የመናውያን በጥይት በቦምብና በኮሌራ ማለቃቸው አልበቃ ብሎ በሰንዓ የሚገኘውን አውሮፕላን ማረፊያ መዝጋት በበርካቶች ላይ ሞት መፍረድ ነው ሲሉ ተናግረዋል። ኃላፊው እጅግ የታመሙ የየመን ዜጎች ለተጨማሪ ሕክምና ጉዞ እንዳያደርጉ መከልከል ምክንያታዊ አይደለም ሲሉ ወቅሰዋል። ፈንጂ በተጫነ የአጥፍቶ ጠፊ ተሽከርካሪ በአፍጋኒስታን ዋና ከተማ ካቡል በሚገኝ አንድ የፖሊስ ጣቢያ ላይ በተፈጸመ ጥቃት 14 ሰዎች ተገደሉ። በዓመቱ በአፍጋኒስታን ከተፈጸሙ ሁሉ የከፋ በተባለው በዚህ ጥቃት 145 ሰዎች ቆስለዋል። ጥቃቱ የተፈጸመው በአፍጋኒስታን የሚገኝ የአሜሪካ ልዑክና ታሊባን ለ18 ዓመታት የዘለቀውን ጦርነት ለማብቃት የሚያደርጉት ድርድር አዎንታዊ እርምጃ አሳየ ከተባለ በኋላ ነው። ፌርዳውስ ፋራማርዝ የተባሉ የፖሊስ ቃል አቀባይ የታሊባን አባል ነው ያሉት አጥፍቶ ጠፊ በተሽከርካሪ ላይ የተጫነውን ፈንጂ በፍተሻ ኬላ በር ላይ በማፈንዳት ጥቃት መፈጸሙን ተናግረዋል። ታሊባን ጥቃቱ ያነጣጠረው የጸጥታ አስከባሪዎች ምልመላ በሚደረግበት ማዕከል ላይ ነው ብሏል። የአፍጋኒስታን የአገር ውስጥ ጉዳይ ምክትል ሚኒስትር ኮሻል ሳዳት በጥቃቱ ከቆሰሉ መካከል 92ቱ ሰላማዊ ሰዎች መሆናቸውን ተናግረዋል። ይህ ዶይቼ ቬለ ነው። የህንድ መንግስት በካሽሚር ላይ ቁጥጥሩን ለማጥበቅ ውሳኔ ካሳለፈ በኋላ ተቃውሞ ተቀስቅሶ ነዋሪዎች ከጸጥታ አስከባሪዎች ተጋጩ። የጠቅላይ ሚኒስትር ናሬንድራ ሞዲ መንግስት ውሳኔ ከፓኪስታን ጋር ያለውን መቃቃርና በካሽሚር የሚታየውን የደፈጣ ጥቃት ሊያባብስ ይችላል ተብሏል። በሺዎች የሚቆጠሩ የህንድ ጸጥታ አስከባሪዎች በካሽሚር የተሰማሩ ሲሆን የስልክና የኢንተርኔት አገልግሎት ተቋርጧል። ህንድና ፓኪስታን በይገባኛል በሚወዛገቡባት ግዛት ለተቃውሞ አደባባይ የወጡ ነዋሪዎች በጸጥታ አስከባሪዎች ላይ ድንጋይ ወርውረዋል። በመቶዎች የሚቆጠሩ ተቃዋሚዎች መታሰራቸውን የፈረንሳይ ዜና አገልግሎት ዘግቧል። ካሽሚር የራሷን አስተዳደር ህግጋት እንድታወጣ የሚፈቅድላት ህገ መንግስታዊ መብት በህንድ መንግስት መሰረዙ ቻይናና ፓኪስታንን ጭምር አስቆጥቷል። የናሬንድራ ሞዲ መንግስት ውሳኔው ለካሽሚር ሰላምና መረጋጋት ይበጃል ቢልም ከፍተኛ ቁጥር ያለው ወታደር ወደ ግዛቲቱ ማዝመቱ ግን ጥርጣሬ ውስጥ ከቶታል። የህንድ መንግስት በካሽሚር የአስቸኳይ ጊዜ አዋጅ ገቢራዊ አድርጎ የመገናኛ ዘዴዎችን ሁሉ ቢያግድም ተቃውሞ እየተስፋፋ መሄዱን
የሚጠቁሙ ዘገባዎች እየወጡ ነው። በአሜሪካው ዊድሮ ዊልሰን ማዕከል የእስያ ክፍል ምክትል ዳይሬክተሩ ሚካኤል ኩግልማን ህንድ በካሽሚር የተቀሰቀሰውን ተቃውሞና አለመረጋጋት ለምን ያክል ጊዜ እና እንዴት ተቆጣጥራ ትቆያለች የሚለው ጉዳይ ፈታኝ መሆኑን ተናግረዋል። ተንታኙ እንደሚሉት ከፓኪስታን በኩል ለጉዳዩ የሚሰጠው ምላሽ የኑክሌር ጦር መሳሪያ የታጠቁትን ጎረቤታሞች ለሌላ ስጋት ይዳርጋል። ሌላው ጉዳይ ፓኪስታን ምን አይነት ምላሽ ትሰጣለች የሚለው ነው። ህንድ ለካሽሚር ልዩ አስተዳደራዊ ስልጣን የሚሰጠውን የህገ መንግስቱ አንቀጽ 370ን መሰረዟን ፓኪስታን አትደግፍም። ምክንያቱም ፓኪስታን በካሽሚር ግዛት የሚገኘው የጃሙ አካባቢ ላይ ለረጅም ጊዜ የይገባኛል ጥያቄ ስታቀርብ ቆይታለች። ጥያቄው አሁን ፓኪስታን ምን ታደርጋለች የሚለው ነው። በካሽሚር ችግር ለመፍጠር የጦር ኃይሏን ትጠቀማለች ወይስ በህንድ ላይ ዓለም አቀፍ ጫና ለማሳደር እንደ መሳሪያ ትገለገልበታለች? ይህ ወደፊት የሚታይ ነው። ህንድስ በካሽሚር የሚታየውን አለመረጋጋት እንዴት ትቆጣጠራለች? ከፓኪስታን በኩል የሚመጣውንስ ምላሽ እንዴት ትቋቋማለች? የፓኪስታን መንግስት በዛሬው ዕለት ከህንድ ጋር የነበረውን ዲፕሎማሲያዊ ግንኙነት ዝቅ ማድረጉን አስታውቋል። ፓኪስታን ዓለም አቀፉ ማህበረሰብ ጣልቃ እንዲገባ የጠየቀች ሲሆን ጉዳዩን ወደ ጸጥታ ጥበቃው ምክር ቤት እንደምትወስድም አስታውቃለች። የአገሪቱ ውጭ ጉዳይ ሚኒስትር ሻህ መሐመድ ቁረይሽ አገራቸው በኒው ደልሂ የሚገኙ አምባሳደሯን በመጥራት የህንድ አቻቸውን እንደምታባረር አስታውቀዋል። የሁለቱ አገሮች የንግድ ግንኙነት እንደሚቋረጥም የውጭ ጉዳይ ሚኒስትሩ ገልጸዋል። አሜሪካ መካከለኛ ርቀት ተወንጫፊ ሚሳኤል በእስያ ፓሲፊክ ቀጠና ከማጥመድ እንድትቆጠብ ቻይና አስጠነቀቀች። ባለፈው ሳምንት አሜሪካ ከሩሲያ ከተፈራረመችው የተወንጫፊ ሚሳኤል ግንባታና ቁጥጥር ስምምነት ጥላ መውጣቷ በዓለም ሰላምና መረጋጋት ላይ የከፋ ዳፋ ይኖረዋል ሲል የቻይና ውጭ ጉዳይ ሚኒስቴር አስታውቋል። የአሜሪካ ከፍተኛ ባለስልጣናት አገራቸው በቅርቡ ቻይና በምትገኝበት ቀጠና መካከለኛ ርቀት ተወንጫፊ ሚሳኤል መሬት ላይ ለማጥመድ ፍላጎት እንዳላት መናገራቸውን በቻይና ውጭ ጉዳይ መስሪያ ቤት የጦር መሳሪያ ቁጥጥር ክፍል ዳይሬክተር ፉ ኮንግ ኮንነዋል። አሜሪካ የመካከለኛ ርቀት ተወንጫፊ ሚሳይል በእስያ ፓሲፊክ ቀጠና ለማጥመድ ማሰቧን አጥብቀን እንቃወማለን። ይህ ከሆነ ግን ቻይና ጠንካራ እርምጃ ለመውሰድ ትገደዳለች። ስለዚህ አሜሪካ እንድትታቀብ፣ ጎረቤቶቻችንም አሜሪካ በግዛታቸው ሚሳይል እንዳታጠምድ በማድረግ ጉዳዩን በጥንቃቄ እንዲከታተሉ ጥሪ እናቀርባለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አገራቸውን ከሩሲያ ከተፈራረመችው ስምምነት ካስወጡ በኋላ ቻይና የተካተተችበት አዲስ ውል እንደሚሹ ተናግረዋል። ይህ ዶይቸ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ ኢትዮጵያ በጠቅላይ ሚኒስትሩ የሚመራና የስራ ፈጠራን የሚያስተባብር ብሔራዊ ኮሚቴ አቋቋመች። ብሔራዊ ኮሚቴው ዘላቂ የስራ ዕድሎች መፍጠር ጥረትን የማረጋገጥ ኃላፊነት ተጥሎበታል። ሳውዲ መራሹ ግብረ ኃይል በሰንዓ የሚገኘውን አውሮፕላን ማረፊያ በመዝጋቱ በሺዎች የሚቆጠሩ የመናውያን የሚያስፈልጋቸውን ሕክምና ወደ ሌሎች አገሮች ተጉዘው እንዳያገኙ አድርጓል ሲሉ ሁለት የግብረሰናይ ድርጅቶች ወቀሱ። ፈንጂ በጫነ የአጥፍቶ ጠፊ ተሽከርካሪ በአፍጋኒስታን ዋና ከተማ ካቡል በሚገኝ አንድ ፖሊስ ጣቢያ ላይ በተፈጸመ ጥቃት 14 ሰዎች ተገደሉ። በዓመቱ በአፍጋኒስታን ከተፈጸሙ ሁሉ የከፋ በተባለው በዚህ ጥቃት 145 ሰዎች ቆስለዋል። የዕለቱ ዜና ይህን ይመስል ነበር። ጤና ይስጥልኝ። የዓለም ዜናውን ከሸቴ በቀለ ተከታተልን። አድማጮች የዕለተ ረቡዕ